ሰላም ውድ የዩቲዩብ ቤተሰቦቼ፣ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር አድርጉት። ዛሬ ድንች በስጋ ወጥ አሰራር ነው ይዤ የመጣሁት። 3 ፍሬ ሽንኩርታችንን ከተፍን፣ 4 ፍሬ ድንቻችንን ከትፈናል፣ ስጋ፣ ከዛ ሽንኩርታችንን ወደ ማቁላላት ነው የምንገባው። እኔ ሽንኩርቱ ላይ ነጭ ሽንኩርት አድርጌበታለሁ። ሽንኩርታችንን እያበሰልኩኝ ነው። ከዛ ዘይት ነው ያረኩት። ዘይት ጨመርኩኝ። ዘይቱ ያነሰ ስለመሰለኝ ደግሜ ትንሽ ዘይት ጨምሬበታለሁኝ። ከዛ ሽንኩርቱን ወደ ማብሰል ሽንኩርታችንን እያበሰለን በርበሬ 4 ማንኪያ ነው የተጠቀምኩት እኔ 4 ማንኪያ በርበሬ ተጠቅሜያለሁኝ። ከዛ በርበሬያችንን እናማስለዋለን። እናማስላለን። ከዛ ነጭ ሽንኩርትን የተጠቀምኩት እኔ በድጋሚ ቀደም ሽንኩርታችንን ላይ አርጌ ነበር። አሁንም ድጋሚ በርበሬው ላይ ነጭ ሽንኩርት ጨምሬያለሁኝ። ከዛ ትንሽ ውሃ ጠብ እያደረኩኝ በርበሬውን ማቁላላት ጀምራለሁ። ከዛ በርበሬያችንን በደንብ አድርገን እናቁላላለን ማለት ነው። ምክንያቱም እንዳያቃጥል በኋላ ላይ በርበሬ ካልተቁላላ ስለሚያቃጥል እንዳያቃጥለን በርበሬውን። ከዛ ኮረሪማን የጨመርኩበት በርበሬን እያቆላላሁኝ 1 ማንኪያ ኮረሪማ ጨምሬያለሁኝ። ውሃ ጠብ እያደረግን በርበሬያችንን በደንብ አድርገን እናቁላላለን። ከዛ ስቶቫችንን ወደ ማጽዳት ነው የምንገባው። ምክንያቱም ስለሚፈነጫጨቅ በርበሬው ስቶቫችን ላይ ኪችን ካቢኔቱ ላይ ስለሚፈነጫጨቅ ስቶቫችንንም ኪችን ካቢኔታችንንም በስፖንጅ እያደረግን ቦታውን እናጸደዋለን ማለት ነው። ከዛም በዛውም እያማሰልን ቦታውን እናጸደዋለን። አሁንም በድጋሚ ትንሽዬ ውሃ ጠብ እያደረግን በርበሬያችንን በደንብ አድርገን እናሸዋለን ማለት ነው። በደንብ አድርገን እናማስለዋለን። መረሳት የሌለበት ነገር በቃ ከስር ኪችን ካቢኔቱና ኦቨን ስቶቫችንን መወልወል አለበት። ምክንያቱም በቃ እንዲያምር ማለት ውበት እንዲኖረው ጽድት ያለ ስራ ሰሪያው እንዲያምር በቃ የምትሰሩት ነገር እንዲያምር ስቶቫችንን ኪችን ካቢኔታችንን በቃ በየሰከንዱ ስለሚፈነጫጨቅ በየሰከንዱ እስክንጨርስ ድረስ ሰርተን ስርስሩን ማጸዳዳት አለብን ማለት ነው። በርበሬያችንን በደንብ ካቁላላን በኋላ አሁን በመቀጠል የምናስገባው ስጋውን ነው። ስጋውን እናስገባና በደንብ አድርገን እናቁላላለን ማለት ነው። አሁንም በድጋሚ ስጋውን ደግሞ ከበርበሬው ጋር በደንብ አድርገን እናሸዋለን። በደንብ አድርገን በደንብ አድርገን ስጋችንን ስጋችን እስኪበስል ድረስ ትንሽዬ ውሃ ጠብ እያደረግን ስጋችንን በደንብ እናበስለዋለን። አሁንም በድጋሚ ውሃ ጠብ እያደረግን እናቁላለዋለን ስጋችንን።
ከዛ በመቀጠል ወደ ድንቻችን ነው የምንገባው። ድንቻችን ታጥቦ የተዘጋጀ ስለሆነ ድንቹን እያጠነፈፍን ወደ ድስት ውስጥ መክተት ማለት ነው። ድንቻችንን እንከታለን እያጠነፈፍን ውሃውን። ድንቻችንን በዚህ መልኩ ከጨመርን በኋላ ማዋሃድ ማለት ነው። ድንቹን ከስጋው ጋር እናዋህደዋለን። በደንብ አድርገን እናዋህደውና ከዛ ድንቻችን እንዲበስል ስጋው አብሮ እንዲበስል እናደርጋለን ማለት ነው። ድንቻችንን እናማስለዋለን ማለት ነው። ማድረግ ያው እንደነገርኳችሁ ስቶቫችንን እና ኪችን ካቢኔታችንን በቃ ሰርተን እስክንጨርስ ድረስ ማጽዳት አለብን። በቃ በደንብ አድርገን ማጽዳት አለብን። ድስታችን እየተንተከተከ ነው። በስተ መጨረሻም ምግባችን ይሄንን መስሏል ማለት ነው። ኤክስቼንጅ ካረከው ግን ይመጣል ነበር በፊት። ይሄን የመሰለ ክችን ያለ ድንች በስጋ ወጥ ሰራን። እስኪ አሁን ደግሞ ወደ መቅመስ ነው የምንሄደው። ወጣችንን እናወጣና ያወጣነውን ወጥ በጎድጓዳ ሳህን ያደረገውን ወጥ እንጀራችን ላይ እንገለብጥና ወጣችንን እንቀምሰዋለን ማለት ነው። በቤታችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። ስለምትሰጡኝ አስተያየትና ፍቅር ከወዲሁ ከልብ አመሰግናለሁ። መልካም ቆይታ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ።